ሰላም ዩቲዩብ back with another video ዴናችሁ አማን ኤርፖርት ነው ያለሁት አሁን እንደተለመደው የሆነ ቦታ ደግሞ ልጓዝ ነው ያው አብረን ብዬ ይዣችሁ ልሄድ ዛሬ ወደ ዴንቨር ነው የምንሄደው San Francisco ነው ያለነው ይሄ ምር የፓርኪንግ ላቱ ምናምን ኡበር ምናምን ሲመጣ እዚህ ነው ፊት የሚያደርጋቸው ሰላም ብያቸዋለሁ ኦልሬዲ አናገርኳቸው ኧረ ሁሉንም ሰፊው ማበረሰብ አራማምዱ ላሳያችሁ ብያቸዋለሁ በእውነት አሁን በአራማምዱ ወይ ዴንቨር አሳያቸዋለሁ ደግማላቸዋለሁ ወይ ምናምን ግን አሁን ኤርፖርት ገብተናል ወደ ጌታችን እየሄድን ነው ምግብ ምናምን እንበላና ወደ ጌታችን እንሄዳለን ማለት ነው ከዛ ደግሞ ያው ፕሌን ውስጥ ምናምን ከዛ ስንገባ ያለው ዋናው ዛሬ እንጀምር ብሮ ያ አረም ከታረጋው አስገባዋለሁ ቪዲዮ ላይ አልገባም ያለ ስለሚያስቸግር ነው ራሱ ይራመድላችሁ ነበር ግን ያው እኔና ብሩክ እናሳያቸዋለን ሜልና ሚልኩላ ወይ ራስህ ማዘዝ ነው እንግዲህ የኔ ምንድነው ቺክን ቴሪያኪ እሱ ግን ሳልመ በነገራችን ላይ ከእሱ ከፋርማሲ ስኩል ተመርቋል አሁን PhD ነው ያዘው እስቲ ጠጣ ፋርምዲ ተመርቋል መድኃኒት ይዞ ነው የሚዞረው አሳያቸው ቲሸርት ፍሌክሲ በዚህ ነባሽ የሚዞታ በስማ ሞልቷል ቆይተ መሰለኝ አሁን ገብተን ቁጭ ብለን አምጣ አንተንም አላሳያችሁ አንድ ጓደኛችን ማንበብ ሙሉ ሲያደርጋል ብሎ እኔ ፊልም ነው ማየው ብሩኬ ደግሞ ምትላለ ሁለቱ ደግሞ በዚህ ጋር አሉ ከዚህ በኋላ እንግዲህ ዴንቨር እንገናኛለን ፍላይት በኋላ ዴንቨር ገብተናል ፀሐይ ነው ውጭ እንደምታዩት እንግባለን ደግሞ ለዴንቨር በኋላ እየመጡ ነው ሮቤል ደርሷል ሰዎች ካሚንግ ለነሱ ነገራቸው ምን ቅዱስ ለነሱ ለኛ ለሁላችን አስጎኝ ልታስብለኝ one of the best airports እኮ አንተ እንዴት ባያዝድ ነው ሰው እንዲያውቅ ነው Denver ነዋሪ ነው one of the best airports አለብ all right I trust you bro is he biased or not no I think San Francisco is not that bad the same thing ሁሉም በቃ ያለበት ነው የሚያወራው ባሳያቸው ዱባይ ኤምሬትስ ላይ ተመልከት ዴንቨር ገብተናል ይሄንን ባዶ ሀገር ይሁት በጣም የፕሮሰስ የወራደቀ መኪና ተብለዛል ይሄን ባዶ ሀገር እያዩት ነው ብሩክ እኔ ሶስት ጎማ ያለው አንኛው ጓደኛችን ጠዋት ቀድሞ መቶ መኪና ተከራይቷልና እሱ ይዞ እየመጣ ነው ከሀገር በሳ ምን ለቅ ነው ምን መስለው ግን ያዝነው ሻንጣ ቀይ ነው ያለው ቀይ መኪና ይሄ ምንድነው ኢንሹራንስ ያስፈልገዋል do you want the basic ወይስ ፕሪሚየም ምናምን አረ ቤዚክ ምናምን አካት ለዛ ቤዚክ ምናምን ከሆነ 139 ምናምን ብላ በቃ ፈርም ምናምን ቶርኔዶ አለ እዚህ ሀገር ሰሞኑን በጣም መኪና ያበላሽ ይሄ አሁን ቶርኔዶ ምናምን ቢገጥም መኪናው እንደና አይሆንም እንደዛ ደግሞ ብዙ አይቻለሁ እዚህ ደግሞ ይሄ መኪና ያለ ቶርኔዶ ካቨሬጅ ምናምን ያወጣ ሰው የለም ስለዚህ ራስ ላይ ሪስክ ይወሰድ ነው አይ ቲንክ ተመሽታት መሰለኝ ከዛ አይደለም ቆይ ከዛ ይሄ ከዚህ ወጣት ከሆነ you have to sign all the 9 click ያረክ
ኢኒሻል መጻፍ አለብህ ይሄ ሁሉ ምናምን አለች how many ምናምን 9 አለች ከዛ ሳያቸው አንድ ነው እዚህ ላይ ቆሮ 10 9 ስም መፈረም ነበራት በቃ ዝም ብለን ያ ጂፑን አትከራይልንም ነበረ አይደለም መቀየር እኮ እንችላለን ግን አንፈልግም ሰው ግን ቀዩ መኪና ለምን ነው የቀረው ለምን ቀዩ አለ ይሄና እሱ ሲሚላር መኪና ሲሚላር ነው ግን እሱ ግን በስተመጨረሻ ቤት ገብተናል ዘጭ አላችሁ ገራሚ ዶሮ ገራሚ ክትፎ ገራሚ ጥብስ የበላን እና ጓደኛችን ሮቤልን በጣም መከረን ደመኪናው ሲያንሸራሽራ የነበረው ማለት ነው ፋይናንሻል ስታተስ ምናምን በተመለከተ ብዙ ተመክረናል የአብነታችን ነው አብነታችን ነው አብነት አጎናፈራችን ነው ታነገ ነው ቃና ዋናው ቀን የሚጀምረው እንዞራለን ከጠዋት ጀምሮ ሃይክ እናረጋለን ምናምን ብለናል Good morning people እንዴት ናችሁ day 2 in Denver ተጀምሯል ወደ ብራንች እየሄድን ነው አሁን ሃይክ እንሄዳለን ዛሬ ምንድነው የምናደርገው ሌላ ብሩክ ሰንሴት እናያለን ሰንሴት ጀምራ ስታዘቀዝቅ እናያለን ብሩኬ በደንብ ያውቀዋል ሀገሩን በደንብ ያስጎበኘናል ምን አለ መኪናችንን ፓርክ እያደረግን ነው አሁን ብዙ ደስ የሚሉ ነገሮች አሉ አሁን ብራንቹን ካሜራው መወልወል አለበት እዩ እንዴት እንደሆነ ካሜራው ባካፕ ካሜራው ቅዴ ወርደ ለምን አትይልኝ ፊልም ሲጀምር ንፋስ ጭለሊቱና በቃ እንደዛ እኔ እንዴት ላቅ እችላለሁ ሞንኪና ዶንኪና አለው እኔ ያወኩት በጣም የሚያምር ብራንች ፕሌስ ምን ይሻለናል now get the southwest smothered breakfast burrito ፍሬንች ሞራባችን ፍሬንች ሞራባችን bon appétit ስለክ ምንኛ ነው አንቺ አድርገህ ታርጌታሽን ታዲያ ግሩፒያንት ነብዩ ያልኳችሁ ልጅ እንዴት እንደሚራመድ ላሳያችሁ ይላሉ ነው ክሌም ያደርጋል አረ ሳሩ ላይ አትወጣ እጁና እግሩ እኩል ነው የሚሄደው ነው የሚሉት ጂቴል ያሉት ቆይ በስነ ስርዓት አሁን ቦልደር ነው የምናየው ግን ምን እንደምን ያልገባኝም እስካሁን ኦኬ ቦልደር ዳውንታውን ነው የምናየው አሁን ከዛ ሬድ ሮክስ አለ እሱን እናያለን ሌላ ሰንሴቱ ደክማችሁ ነው እንጣጣ ባባሪት ሆነ አንተ ቡናችን ወጣ ኮፊ ሻፕ ገብተናል ዳውንታውን ቦልደር ነው ያየን ያለነው አይደል ቅዱስ እየተሳቀቀ ነው እኔ ካሜራ ሳወጣ የሚያወራው ነገር ይሄን ያለው የምታዩት በጣም ያምራል ኮፊ ሻፕ ቅዝቅዝ ያለ ነገር ነው ምን ፈልገው አሁን ከቀኑ 7 ሰዓት ሆኗል እና በጣም ይሞቃል አየሩ ከሞቀ በኋላ ነው የመጣነው ወደ ዴንቨር በዚህ ነው ቅዝቅዝ ያለ ነገር ምን ጠጣው ምንድነው ልጅ ምንድነው የሚሰራ ጀመርኳል እና አስረዳቸው ምን ረጎሉ ምን ማድረግ ነው በአራቱም ዳይሬክሽን መደርደር ነው ያላችሁት ማን እያሸነፈ ሶፋር ማንም ያሸንፋል አልኳችሁ የጌም አያልቅም አልኳችሁ አልሰማችሁኝም ቅድም ኧረ በቃ በእናታችሁ
እንደ አንድ ይሄንን ሌክ ላሳያችሁ በእናታችሁ። እኔ ግን ዛሬ ሊዘምር የምሩ ነው እየቀለደ ነው። በስማ ጃማው እዚህ ጋር አለ። ሃይክ ማድረግ እንወዳለን በጣም። ከዚህ በፊት የነበረን ቪዲዮ ላይ ካያችሁ በጣም መዞር ነው ምናምን እና ከተፈጥሮ ጋር መገናኘት በጣም ከሚያስደስተን ነገሮች መካከል አንዱ ነው እና እናንተም ጊዜ ካላችሁ ወጣ እያላችሁ ከተፈጥሮ ጋር ታይም አሳልፉ እና መዝነብ ጀምሯል። የአገር ፎቶ ነው የተነሳነው። በስማም ጨልሟል ግን አይታይም። ነባ ብሩኬ እስቲ አንሳኛ እንዴ ቀደም አራማምዱን ያሳየዋችሁ ልጅ አሽተን ሆለን ይወደዋል እና ስለዚህ ውሃ ብዙ የሚለን ነገር አለ። ምን አቢ ዲፕ ኢን ማይ ፌስ he dip in his face in Saratoga water ታውቃለህ? ይሄንን የሚጠቀመው ታውቃለህ? ይሄን ውሃ ፊቱን የሚዘፈዝፈው እዚህ ውስጥ it's famous እና ፊታችንን መዘብዘብ ጀምረናል እዚህ ውስጥ እኛም ማን ያሳያችሁ እኔንም ቦታ እዛ ጋር ሰላም በሏቸው። አንተ ከዚህ በኋላ ኮዶ አለ ኤርቢኤንቢያችን ገና ደርሰናል። እንዴት ነው ኤርቢኤንቢያችን? የቱ ጋር ነው የዚህ መብራት? አይቷ የዚህ መብራት ሰዎች ያንደኛው ሩም ነው። ልንበላ አይደል እንዴ ምሳ? እኔ ይሄ በርገር ነው የተመቸኝ። እዚህ ነኝ እንደ ኳስ ነገር ቻምፒየንስ ሊግ ይሳለ ብሩክ ሃይ ጉድ ሞርኒንግ እንዴት አደራችሁ? ይሄ ሰፈሩ ቆንጆ ሰፈር ነው። ይሄ ምን ነው የሚባለው ብሩኬ? this is called red rocks ሰዎች ዴንቨር በጣም የተራራ ሀገር የማውንቴን በጣም የሚያምር ማውንቴን ቪው ምናምን ያለበት ሀገር ነውና እሱን ነው ያው አላማችን እሱን ማየት ነው። ደረጃ ምናምን በስማ 2000 ደረጃ አልተወጣ ሲነገር እኮ ያስቃል። አይወጣም። አይ ከባድ ነው። አረ በእናታችሁ ስፋይን አያቅተን ነው። ምን ነው የምናደርገው? ብሩክ እንበላለን፣ እንጠጣለን፣ እንጫወታለን፣ እንስቃለን። ባርቢኪው ዲነር ተጠርተናል። ዲነራችንን እናሳያችኋለን። ሊበሉ ነው። በጣም ነው እንደሚበሉ ይሄን ይመስላል። እስቲ ሆነ የበላችሁ አልመሰለም። ከዚህ በላይ ይበላሻል።
ጋርደን ውስጥ ገብቼም አይቼም አላውቅም። ሽታው ግን የሚገርም ነው በጣም። አንተ እንዲህ መሆን አለበት። ዋው እንዲህ መሆን አለበት። መቼስ ቆሽሾ አይሆንማ። ያውና ለምንድን ነው ውሃው ጥቁር የሆነው የሚለው አሮ ነው የሚታያችሁ ከሆነ ያ ብላክ ዳይ የሆነ በባዶ እግር ተራመድብኝ ነው። ሂዳ ምን ችግር አለ? እሺ ደግሞ ስታንዳርዱን የጠበቀ አይደለም። መጠራረግ አለበት፣ ማጸዳዳት አለበት። ይሄ ንጹህ ውሃ ይመስላል። ጠጣ ውስጥ እንደዚህ ያርጉ ይጠጣሉ እኮ ታውቃለህ። ይሰው ግን በጣም እንደነ ቦታ እኔ እንደሚወድ አላውቅም ነበር። ያለውን ተራርቆም ቢሆን አለ ግን በነገሩ ቦታው ትልቅ ስለሆነ ነው እንጂ ብዙ ሰው ነው ያለው አይመስልም። የሆነ ባዶ ነገር ነው፣ ጸጥ ያለ ነው ምናምን ወፎቹ ምናምን ስለምሰሙ ነው እንጂ በጣም የሚገርም ቦታ ነው። ሽታው ደግሞ ልነግራችሁ አልችልም። የሚገርም በቃ የአበቦቹ ምናምን beautiful. Grassland community. ጆሮ ጌጥ እስቲ አብሮ ምን ነው የምትጋጋጠው አንተ? አሪሱን እኮ አናውቀው። ሙሉ ቀን ከመሽከርከር በኋላ የአበባ ፓርክ ከመሄድ በኋላ ሆቴላችን ደርሰናል። አሁን መተኛት ብቻ ነው፣ መጨረሻ ቀናችን ነው። እሺ ፒፕል፣ የነበረን የዴንቨር ብሎግ ይሄን ይመስላል። እንደወዳችሁ ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በላይ ቪዲዮ እስከምንገናኝ ፒስ